በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ኅዳር 16 ቀን የሚነበብ የኪዳነ ምሕረት ድርሳኔ ነው። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን አሜን። ሳምንቱ ከተፈጸመ መምሬ አንድ ሰው ታላቅ ክብር ነው። በብዙ ተድላ ደስታ ወደ እኔ መጥተው ልጄ አብሮኮሮስ ወይ እግዚአብሔር ሁላችን ጋር ይሁን ይደርብናል። እኔም እግዚአብሔርን እለምነው ዘንድ ቀድሞ ወደ መሐላውቋ ሀገር ወደ ሌላ ምድር ሄድኩ። እርሱም ልጄ ሆይ ጽና ዓለም በሙሉ በጥልቁ እግዚአብሔር ገንዘብ ነውና በዚች ዓለም የሚኖር ሁሉ እግዚአብሔር ገንዘብ ናቸው ብሎ መለሰልኝ። አሁን እግዚአብሔር ስለ እናቱ ስለ ማርያም ወደ ብርሃን ቦታ እርገትና ፍልሰት ሐዋርያት ጠሯቸው፣ ሰበሰባቸው። ነገር ግን ልጅ አብሮኮሮስ ስለእመቤታችን ወደ ልጇ ወዳጇ ማዕረግ እኔ አባታቸው ዮሐንስ የምነግርህን በቀለም ጻፍ። መድኃኔዓለም እኔና ሐዋርያትን ተድላ ደስታ ባለበት በገነት ሰበሰበ። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሳለ ያመኑ ፈያታዊ ዘየማን ከገነት ውስጥ በብዙ ክብር አየነው። ጌታ ኢየሱስ ክርስቶስ ስለ እናቱ ማርያም ፍልሰት እንድንመሰክር ባዘዘን ያን ጊዜ ታላቅ የቀንደ መለከት ድምፅ በሰማይ ተሰማው። ከመላእክት ኪሩቤልና ሱራፌል ብዛት የተነሳ ገነት መላ፣ ቅዱሳን ሁሉ በገነት ተከበቡ። ከዚያ በኋላ ተድላ ደስታ ባለበት በገነት ምስጢር ተገልጾ አየን ነው። ጌታ ኢየሱስ ክርስቶስ በኪሩቤል ዙፋን ተቀምጦ ያን ጊዜ ከሰማይ ወረደ። ብዙ መላእክት ከእርሱ ጋር ወረዱ። ደቀ መዛሙርቱ ቀርበው ሰገዱት። ማኅበረ ቅዱሳን ሁሉ በግንባራቸው ወድቀው ሰገዱ። ዮሐንስ ጌታ ኢየሱስ ክርስቶስ ተገናኘኝና ማኅተሙን ይዘህ በዕፀ ሕይወት አጠገብ ሄደህ ማኅተሙን በላዩ ላይ አስቀምጠው፣ እንዲህም በለው ፈጣሪ ክርስቶስ ውስጥ ያለውን ትሰጥ ዘንድ አዝዞሃል በለው አለኝ። ቅድስት ማርያም ሥጋ ባለበት ምድር ላይ ባኖርሁበት ጊዜ ነው ምድር ታላቅ ድምፅ አሰማች። የቅድስት ማርያም ሥጋ ካለበት ታላቅ ዕንቁ አገኘች። ያን ጊዜ በገነት ተድላ በደስታ የሆነ ማኅበረ ቅዱሳን ክብሯን ይናገሩ ነበረ። ያን ጊዜ ጌታ መላእክትን አዘዛቸው። አምላክን የወለደች እመቤታችንን ማርያም ወደ ሰማይ አሳረጓት። እርሱም ወደ ብርሃን ቤት እስከሚያደርሷት ድረስ በፊቷ ይዘምሩ ነበር። እኛም ደቀ መዛሙርት እናቱ ማርያም ወደ ሰማይ ወደ ብርሃን ቦታ መላእክት ሲያሳርጓት አየን። ልጅ አብሮኮሮስ ይህን ምስጢር ስላየሁ ፋንታ ድንቅ ነገር ተገለጸልሃለሁ። እዚህ ዓለም እርሷን የጸነች ማኅፀን ገበት ናት። ልጅ አብሮኮሮስ ወይ እናቱ ማርያም እጅ ሲነሳ ኢየሱስ ክርስቶስ አየሁት። ቅዱሳን ሁሉ ስለ እናቱ ከሰጣት ቃል ኪዳን የተጸና ክርስቶስን እያዩ ያመሰግኑታል። ጌታ ኢየሱስ ክርስቶስ እናቱ ማርያም እንዲህ አላት፣ ደሴት የተባልሽ እናቴ ማርያም ሰላምታ ይገባሻል። 9 ወር ከ5 ቀን በውስጡ የተኖርሁባት መርከብ ሰላምታ ይገባ። ሁለተኛ ሰማይ የተባልሽ እናቴ ሰላምታ ይገባ። በምድር ላይ ለሚኖሩ የሰው ልጆች ሁሉ ምሕረትን የምትለምኝ እናቴ ሰላምታ ይገባሻል። ያለኔ ከፍሬዋ አንድስ እንኳ ያልተቀመጠባት ገነት የሰላምታ ይገባሻል። ይኸውም የድንግልና ወተት ነው። እናቴ ማርያም ሆይ ከእኔ ጋር ብዙ መከራት እንደተቀበልሽ በእረፍት ቦታ በገነት ሆነሽ እስከ ዘላለሙ ድረስ ደስ ይበለሽ። በሕይወት ሥጋ ከእኔ ጋር በምድር ላይ ሳለሽ ብዙ ድካምና መከራ በመቀበልሽ ፋንታ እረፍት ቦታ በገነት የዘላለም ደስታ አድርጌ። ሥጋሽን በምድር ቢቀበር ነው ዛሬ ተነስቶ ታላቅ ክብር ወደ ሰማይ ያደረገ። ሥጋሽ ከእኔ ጋር ወደ ግብፅ ምድር እንደወረደ እንደው ዛሬ ከእኔ ጋር ወደ ሰማይ ያደርጋል። ከእኔ ጋር ከሀገር ወደ ሀገር በተሰደሽ ፋንታ ነው። በኢየሩሳሌም ሰማያት ከእኔ ጋር ደስ ይበልሽ። ድካምና ሐዘን በሌለበት በገነት ተደስተሽ ኑሪ። ዓይኖችሽ ከሐዘን ብዛት የተነሳ ስለደከሙ ፋንታ ዓይኖችሽ የመላእክት የኪሩቤል የሱራፌል ምስጋና አይተዋልና ደስ ይበልሽ። ዳግመኛ መኖሪያዋ በብርሃን ድንኳን ውስጥ እንዲሆን ጌታ ኢየሱስ ክርስቶስ አዘዘ። እመቤታችን ልጇ እንዲህ አለችው፣ ልጄ ወዳጄ ሆይ ይህን ቦታ ሙታን በትንሣኤው ጉባኤ እስከሚነሱ ድረስ መኖሪያ ይሆን ዘንድ እወዳለሁ አለችው። ያን ጊዜ እግዚአብሔር ተከትመው ያሉ ሰራዊት መላእክት ኪሩቤል ሱራፌል ሰማያን ጭፍራው ይሰግዱለት ዘንድ አዘዘ። ጌታ ኢየሱስ ክርስቶስ ወደ እኔ ተመለሱ። ወዳጄ ዮሐንስ ሆይ ከሥጋዬ ከመስቀል ላይ ባወረዱ ጊዜ ምስክሬ አንተ ነህ አለኝ። እሊህ ዮሴፍ ኒቆዲሞስ ናቸው። ጌታ ኢየሱስ ክርስቶስ ፊታቸው ነበሩ። የእመቤታችን ዕርገት እንደዚህ ነው። እኔ ግን ብርሃኔ ደመና ተሸከመችና ወደ ልጄ ወደ አብሮኮሮስ ዳደረሰች። አሁን ልጄ አብሮኮሮስ ስለ እመቤታችን ዕርገት ከእኔ የሰማውን ያየውን ቀለምና ብራና አዘጋጅተህ የነገሩ ሁሉ ጻፍ። ለእኛ ብቻ እናታችን አይደለች በምድር ላይ ልጇን ኢየሱስ ክርስቶስ ፈቃድ እርሷን መታሰቢያ ለሚያደርጉ ሁሉ ነው እንጂ እንደ ሰው ሁሉ ሥጋዊ ከመቃብር ተቀብሮ ነበር። ነሐሴ 16 ቀን ከፍ ወዳለ ቦታ ወደ ሰማይ መላእክት አሳረጓት። ስለ እርሷ ስለተጻፈላት ስለዚች ታላቅ ክብር ከእርሷ የተዘጋጀች ናትና ንጽሕት ስለምትሆን ስለ እመቤታችን ያየሁትና የሰማሁት ሁሉ ገልጬ ነገርሁ። ልጅ አብሮኮሮስ ሆይ ካየሁት ምስጢር ሁሉ እንዳልሰወርሁ በእግዚአብሔር ምስክሬ ነው። እኔ አባትህ ዮሐንስ እንደነገረኝ ይህን መጽሐፍ ጽፌ በዚያ ለሚኖሩ መምህራን ልወስድ ወጥቼ ሳለሁ አባቴ ዮሐንስ ጌታ ስለ እናቱ ድንግል ማርያም ዳግመኛ እስከሚነግረኝ ድረስ ልጄ ስለዚህ ሐሳብ ጥቂት ታገሳል። ይህንም ከእርሱ በምቼ መምህር ዮሐንስ እንደነገረኝ መጽሐፉን አቆየው። ወንጌል ያስተማረ 1 ዓመት ኖርን። ልመኗ ክብሯ ከሁላችን ጋር ይኖር ይደርብ ለዘላለሙ አሜን። ልመኗ ክብሯ ለዘላለም ከሁላችን ጋር ይደርብና የምሕረት እናት እመቤታችን ታምሬ ነው። በዚህ ቦታ እኔና መምህር ዮሐንስ ስናስተምር የእመቤታችን ማርያም መታሰቢያ በዓል ነሐሴ 16 ቀን ደረሰ ነው። መምህሬ ከክፉ ነገር ትመለስ ዘንድ ወንጌል የሚያስተምራት ሮምናን
እና ቁርባን ዘንድ መስዋዕትን አዘጋጅ አለ። ያን ጊዜ መምሬ ዮሐንስ ሲጸለይ ተነሳ። በፊቱ እንደ ነበልባል እሳት ያለ ታየ። ከዚያ በኋላ የሚፈልስበት ቀን እንደሆነ አውቄ ያዘንሁ፣ አለቀስሁ። እነሆ እንዲህ የሚል ቃል ተሰማ። ልጅ አብሮኮሮስ እመቤታችን ባረገችበት ቀን ቅዳሴ አለና ና ብሎ ጌታ ኢየሱስ ክርስቶስ ጠራኝ የሚል ቃል ተሰማ። በእረፍት ቦታ ተመላለሱ። ያን ጊዜ መምህር ዮሐንስ ጠራሁት። ሀብተ መንፈስ ቅዱስ በእኔ ላይ አደረች። አምላክ አባት ዮሐንስ ሀብት ሰጠኝ። በዚያች ቤት ሐዋርያት ሁላቸው ሰብስበው ነበር። እርሱም ስርዓቱን ሁሉ ጽፎ በበሮቹ ላይ ሆኖ ሰጠን። ዮሐንስ ይህን ሲጽፍ ነው ተመለከተው ነበር። ያ ጽሑፍ ልጅ አብሮኮሮስን ሆይ እመቤታችን እገቷ ዜና ጻፍ የሚል ነው። በዚህ ቦታ ጌታ ደቀ መዛሙር ሁላቸው ተሰብስበው ነበር። ልመኗ ክብሯ ለዘላለም ከሁላችን ጋር ይደርብን፣ አሜን።